ዛሬ ይዤላችሁ የመጣሁት እንዴት አድርገን የዩቲዩብ ኢሜይላችንን እንዴት በቀላሉ እንዴት መቀየር እንደምንችል አሳያችኋለሁ። የዩቲዩብ ኢሜይላችሁን ለመቀየር የግዴታ ምን መሆን አለበት? የዩቲዩብ አካውንታችሁ ብራንድ አካውንት መሆን አለበት ማለት ነው። ብራንድ አካውንት ካልሆነ አካውንታችሁ የግዴታ ኮንቨርት ማድረግ አለባችሁ። ስለ ብራንድ አካውንት ከዚህ በፊት የሰራው ቪዲዮ አለ። እሱን ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እንዲሁም ኮሜንት ላይ ፒን አደርግላችኋለሁ። ለማንኛውም ባይለ ነኝ ከኦብሊክቴክ ሀገር ማለት ፍቅር ናት፣ ፍቅር ማለት ኢትዮጵያ ናት። የመጀመሪያው የምናደርገው ነገር ምንድነው? የኔን ቻናል ሰብስክራይብ ማድረግ ነው። ኦብሊክቴክ ይባላል። ስለተለያዩ የቴክኖሎጂ ቪዲዮዎች እንሰራለን። ስለ ሶሻል ሚዲያዎችም እንደዚህ ስለ ዩቲዩብ ቲፕሶች፣ ትሪክሶች እንሰራለን። እንዲሁም ደግሞ ስለ ሞባይል እና ስለ ኮምፒውተር በቅርቡ እንመጣለን ማለት ነው። ፕሮግራሚንግ፣ የተለያዩ እውቀት የሚሸምቱበት ቻናል ነው። ስለዚህ ሰብስክራይብ ብታደርጉ ትጠቀማላችሁ። ኤኒሃው አሁን ምንድነው የምናደርገው? በቀላሉ ዩቲዩብ ስቱዲዮ ላይ እንገባለን። በስልክ ከሆናችሁ በቀላሉ ዩቲዩብ ስቱዲዮ ላይ ገብታችሁ ሞዱን ዲስክቶፕ ሳይት ሞድ አድርጉት። ከዚህ በፊት ብዙ ጊዜ አስተምሬያለሁ ስለ ዲስክቶፕ ሳይት ሞድ እንዴት እንደሚደረግ ክሮም ላይ ማለት ነው። ስለዚህ እንደዛ ካረጋችሁ በኋላ ስቱዲዮ ላይ እንደገባችሁ ጥግ ላይ ሴቲንግ የሚል አለ። ሴቲንግ ላይ ትሄዳላችሁ ከታች ማለት ነው። ልክ ሴቲንግ ላይ እንደሄዳችሁ እንደዚህ ፖፕ አፕ ዊንዶ ይወጣላችኋል። እዚህ ጋር ፐርሚሽንስ የሚል አለ በጥግ በኩል ማለት ነው። አፕሎድ ዲፎልትስ ከሚለው በታች ፐርሚሽንስ የሚለውን ትጫናላችሁ። ከዛን ማኔጅ ፐርሚሽን የሚል አለ በስተ ቀኝ በኩል ማለት ነው። እሱን ክሊክ ታደርጋላችሁ። ከዛ በኋላ ወደ አዲስ ፔጅ ያመጣችኋል ማለት ነው። እዚህ ጋር ብራንድ አካውንት ዲቴልስ ብሎ እዚህ ጋር ማኔጅ ፐርሚሽን የሚል አለ። ማኔጅ ፐርሚሽን የምትለውን በተን ክሊክ ታደርጓታላችሁ። ማኔጅ ፐርሚሽን ክሊክ ስታደርጉ ቬሪፋይ እንድታደርጉ ሊጠይቃችሁ ይችላል፣ የእናንተ አካውንት እንደሆነ ማለት ነው። እኔ ቱ ስቴፕ እየጠየቀኝ ያለው ስለዚህ እዚህ ጋር ሰጠዋለሁ ከስልኬ ማለት ነው። እናንተን ፓስወርድ ሊጠይቃችሁ ይችላል። ስለዚህ ፓስወርዳችሁን አስገብታችሁ ሳይን ስታደርጉ መልሶ እዚሁ ጋር ያመጣችኋል። እዚህ ጋር ማኔጅ ፐርሚሽን የምትለውን በተን አሁን በድጋሚ ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ምንድነው ከዚህ በፊት አድ ያረኳቸዋለሁ። እዚህ ጋር የፕላስ አይከኗን ክሊክ ታደርጋላችሁ። የፕላስ አይከኗን ክሊክ ስታደርጉ ኢሜይል መክተቻ ቦታ ይሰጣችኋል፣ ኢንፑት የምታደርጉበት። እዚህ ጋር ኢሜይል አዲሱን ኢሜይል ታስገባላችሁ ማለት ነው። አዲሱን ኢሜይል እንደዚህ አድ ካረጋችሁ በኋላ ሌላም ኢሜይሎች ካሉ አድ ማድረግ ትችላላችሁ። ከዛ በኋላ ሮሉን እዚህ ጋር ትመርጣላችሁ። ቹዝ ኤ ሮል የሚለውን እዚህ ላይ ክሊክ ታደርጉና ኦነር የሚለውን መምረጥ ትችላላችሁ። ለጊዜው ኦነር የሚለውን ከመረጣችሁ በኋላ ኢንቫይት የምትለዋን ክሊክ ታደርጋላችሁ ማለት ነው። ይሄ ማለት በዚህ ኢሜይል አዲስ ኢሜይል ኢንቫይት አረጋችሁ ማለት ነው። ስለዚህ አሁን እዚህ ጋር ደን የምትለዋን ትጫኑና ቀጥታ የጂሜይል ኢሜይላችሁ ጋር ትሄዳላችሁ። የጂሜይል ኢሜይላችሁ ጋር ትሄዱና ያንን ኢሜይል ተከፍቱታላችሁ ማለት ነው። ኢንቪቴሽኑን የተላከላችሁን ግብዣውን ማለት ነው። እሱን ቀጥታ በቀላሉ ተከፍቱትና አክሴፕት ነው የምታደርጉት። ልክ እዚህ ጋር እንደምታዩት ኢንቫይትድ የሚል መጥቷል ማለት ነው፣ የመጀመሪያው ማለት ነው። እሱን ክሊክ ታደርጋላችሁ። ልክ ክሊክ ስታደርጉት እንደዚህ አክሴፕት ኢንቪቴሽን የሚል አለ የሚመጣላችሁ ማለት ነው። በተን አክሴፕት ኢንቪቴሽን የምትለዋን ክሊክ ታደርጋላችሁ ማለት ነው። ይሄን ኢሜይል ከከፈታችሁ በኋላ በቀላሉ አክሴፕት ኢንቪቴሽን ስትሉት እንደዚህ አይነት ዳሽቦርድ ያመጣላችኋል። እዚች ጋር ጥግ ላይ አክሴፕት የምትላለች፣ አሁንም በድጋሚ አክሴፕት ትሉታላችሁ ማለት ነው። ስለዚህ አሁን በቀላሉ እናንተ የዚህ ኦነር ሆናችኋል ማለት ነው። ባለቤት ግን ፕራይመሪ ኦነር አይደላችሁ፣ የመጀመሪያ ዋና ባለቤት ማለት ነው። የመጀመሪያ ዋና ባለቤት ለመሆን ያኛውን ሰውዬ ከዚህ በፊት ኦን ያደረጋችሁትን ማለት ከዚህ በፊት የነበራችሁን የድሮን አካውንት ኢሜይል ሪሙቭ ለማድረግ ይሄኛው ኢሜይል ፕራይመሪ ኢሜይል መሆን አለበት፣ ፕራይመሪ ኦነር መሆን አለበት ማለት ነው፣ የመጀመሪያ ባለቤት ማለት ነው። ስለዚህ እሱን ለማድረግ እዚሁ ተመልሳችሁ ማኔጅ ፐርሚሽን ላይ ትገባላችሁ። ማኔጅ ፐርሚሽን ላይ ስትገቡ አድ የተደረገው ይወጣል። እዚህ ጋር አሁንም ድጋሚ ፓስወርድ አስገባ እያለኝ ነው። ስለዚህ ድጋሚ ፓስወርድ አስገባለሁ ማለት ነው። ለአዲሱ ኢሜይል ላይ እየጠየቀኝ ነው ፓስወርድ። ቱ ስቴፑን ካለፋችሁ በኋላ አድ እንደሆነ ይወጣላችኋል። ከዛ በኋላ ምንድነው የምታደርጉት? ፕራይመሪ ኦነር ነው የምታደርጉት። እዛው ጋር ማኔጅ ፐርሚሽን ላይ አሁንም ድጋሚ ትመለሳላችሁ። እንዲህ ፓስወርድ ምናምን የሚጠይቃችሁ እናንተ መሆናችሁን እርግጠኛ ለመሆን ነው። እዚህ ጋር እንደምታዩት አድ ሆኗል ማለት ነው። ስለዚህ እዚህ ጋር ኦነር የሚለው ላይ ክሊክ ስታደርጉ ፕራይመሪ ኦነር የሚለው ይመጣል። አንዳንዴ ላይመጣላችሁ ይችላል ፕራይመሪ ኦነር የሚለው ማለት ነው። ፕራይመሪ ኦነር የሚለው ካልመጣላችሁ ምንድነው የምታደርጉት? ከ7 ቀን በኋላ ተሞክሩታላችሁ። ከ7 ቀን በኋላ ፕራይመሪ ኦነር የሚለው ይመጣላችኋል። ፕራይመሪ ኦነር ላይ ታደርጉታላችሁ። እዚህ ጋር እንደምታዩት ትራንስፈር እና ካንስል የሚል ዳያሎግ ቦክስ ይመጣላችኋል። ትራንስፈር የምትለዋን ክሊክ ካደረጋችሁት ከዛ በኋላ ይሄኛው አዲስ የከተታችሁት ኢሜይል
አዲስ የከተታችሁት ኢሜል ዋና ባለቤት ይሆናል ማለት ነው። ከዛ በኋላ ያኛውን ሪሙቭም ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ በቀላሉ ምን ማድረግ ትችላላችሁ? የዩቲዩብ ኢሜላችሁን መቀየር ትችላላችሁ ማለት ነው። ለማንኛውም የቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።